ይሄንን አስቸኳይ መልእክት ለኡስታዝ ዋሂድና ለኡስታዝ አቡበከር አህመድ እንድታደርሱልኝ በአክብሮት ነው የምጠይቃችሁ። በጣም ፈጣን መልእክት ነው፣ ፈጥኖ ለነሱ መድረስ አለበት። ከኡስታዝ ዋሂድና ከኡስታዝ አቡበከር አህመድ ውጭ ሌላ ሰው እንዲያገኘኝ አልፈልግም። እነሱን ነው ማግኘት የምፈልገው፣ ከነሱ ጋር ነው መወያየት የምፈልገው። ስለዚህ ይህንን መልእክት በፍጥነት ለኡስታዝ ዋሂድና ለኡስታዝ አቡበከር አህመድ እንዲደርስ የሚደረገውን ሁሉ አድርጉ። ስለዚህ ኡስታዝ ዋሂድንም ኡስታዝ አቡበከር አህመድንም በጣም ለአስቸኳይ ጉዳይ ነው የምፈልጋቸው። ከነዚህ ሰዎች ጋር ይሄ መልእክት እንዲደርስ ፈጥናችሁ ማድረግ የሚገባችሁ ነገር አድርጋችሁ ለነሱ አድርሳችሁ እንዲደውሉልኝ ኮንታክት እንዲያደርጉ አድርጉ። ኡስታዝ አቡበከር አህመድ የአንድ ሀገር ሰው ነን ካረሳ በስተቀር እንግዲህ ለምልክት እንዲሆነው ማም ፀጉር ቤት ረጅም ውይይቶች አድርገን እናውቃለን። ስፒሪቹዋል በሆነ መንገድ ተነጋግረን ተከራክረን ተጨዋውተን እናውቃለን። ሲያይ ሊያስታውሰኝ ይችላል። ረጅም ዓመት ነው፣ ከ25 ከ26 ዓመት በላይ ይሆናልና ፈጥናችሁ ይህን መልእክት ለእሱ እንዲደርስ አድርጉልኝ። ለኡስታዝ ዋሂድ በተለያየ መንገድ በፌስቡክም በዋትሳፕ በምናምን እኔን ማግኘት ይቻላል። ይህንንም መልእክት በፌስቡክ ለጥፈዋለሁኝ። ማድረግ የሚገባችሁን ነገር አድርጋችሁ ለእነሱ መልእክቱ ደርሶ እኔን እንዲያገኙኝ አድርጉልኝ። መልካም ቀን። ማመን አልቻልንም። እውነት ተድላ አንተ ነህ ሆይ? አዎ እኔው ራሴ ነኝ። ትናንትና ፈጣሪ ያግዞኝ እኔም ለመወሰን ቁርጠኛ ሆኜ ትናንትና ከምሽቱ 3 ሰዓት ከ46 ደቂቃ ኡስታዝ ዋሂድ ቤት እስልምናን በይፋ ተቀብያለሁኝ። እንግዲህ ማታ እንዲያውም አንድ ወንድሜ ደውሎ ከአፋር ሰመራ ጦሃር አድርገህ ተኛለኝ፣ ገላህን ታጥበህ አዲስ ልብስ ለብሰህ ተኛለኝ። አውልቄ ታጥቤ ልብሴን ቀይሬ ፏ ብዬ ነው የተኛሁት። በጣም ነው ደስ ነው ያለኝ። ጥሩ ስሜት ላይ ነኝ። እንግዲህ በአንድም በሌላ መንገድ እዚህ በማህበራዊ ሚዲያ ነው የምታቁኝ። በአካል አግኝቼ በድያችሁ አላውቅም። እንግዲህ እዚህ በማህበራዊ ሚዲያ በማስተላልፋቸው መልእክቶች ያዘናችሁ፣ ልባችሁ የቆሰለ በእኔ የተናደዳችሁ ካላችሁ ኢትዮጵያን ወንድም እህቶች፣ ለዛውም ደግሞ ሙስሊም ወንድሞችና እህቶቼ አፉ እንድትሉኝ ይቅርታ እንድታደርጉልኝ ነው። ከዚህ በኋላ በየትኛውም ነገር ላይ ከማንም ጋር የመጨቃጨቅ የማውራት ፍላጎት የለኝም። ጊዜ ወስጄ ማጥናት መማር እፈልጋለሁኝ። ባወቅኩት እስካሁን እስልምናን ባወቅኩት፣ ባጠናሁት፣ በተመራመርኩት፣ በጠየቅኩት፣ ባነበብኩት ደስተኛ ነኝ። ወደፊት ደግሞ በደንብ እያወቅኩት ስመጣ ሞር የበለጠ ደስተኛ እንደምሆን ተስፋ አደርጋለሁኝ። ጥያቄዎችን መጠየቅ እቀጥላለሁኝ። በእስልምና ያገኘሁትን ትሩፋት ደግሞ አልፎ አልፎ እየመጣሁ ነገራችኋለሁ። ከማናችሁም ጋር የመጨቃጨቅ የመነጋገር ፍላጎት የለኝም። ቴክስት እየላካችሁ የምትሳደቡ የምታስፈራሩ ምናምን የምትሉ ሌላ ቅጽላ ስምሰጡ እንግዲህ አላህ ለእናንተ ሚዘንላችሁ። ምንም ማድረግ አልችልም። ይሄ ከኔ አቅም ቁጥጥር ውጭ ሆነ ሌላ ኃይል መጥቶ ይህንን ድንጋይ ልብ ካልገለበጠ በስተቀር እኔ በጭራሽ በእንደዚህ አይነት ሁኔታ ራሴን አገኘዋለሁ ብዬ አስቤም አልሜም አላቅም። በተለይ አንድ ነገር የመጨረሻ ነገር የምነግራችሁ ኡስታዝ ዋሂድን ተከታተሉት፣ ስሙት። 8 መጽሐፍ ጽፏል። መጽሐፎቹን ፈልጋችሁ አንብቡት። ሐሳብ አትፍሩ፣ ተጠያየቁ። እነሱ የመጠየቅ የመወያየት የመነጋገር ችግር የለባቸውም። መሰዳደብ፣ መነታረክ፣ መጨቃጨቅ አይፈልጉም። ለምሳሌ ዋሂድ እንደዛ አይፈልግም እንጂ ማንኛውንም ጥያቄ ከሰማይ በታች ያለ ጥያቄ መጠየቅና ከሱ ጋር መወያየት ይቻላል። መልካም ቀን ይሁንላችሁ። ሌሎች ደግሞ ከዚህ በፊት ስጠይቃቸው በነበረ ጥያቄዎች አበረታች መልስ የመለሳችሁልኝ ሙስሊም ወንድምና እህቶቼ በጣም አመሰግናለሁ። መልካም ቀን፣ መልካም ጊዜ። አዎ እኔ ራሴ ነኝ። አመሰግናለሁ። ቁርአንንም እንግዲህ አሁን 6 ወር ሆነኝ አሁን እያነበብኩ ነው አለኝ አማርኛው ቁርአን። እንደዚህ አይነት የሰለጠነ መጽሐፍ በህይወት የገጥሞኝ አያውቅም። እስልምና ቅድም እንዳልኳላችሁ ኋላ ቀር የሚመስለኝ ጥያቄ ለእያንዳንዱ ጥያቄ ዲቴል ማብራሪያ ያለው ትብታብ የሌለበት ውስብስብ ያልሆነ ሁሉን ሰው በግልጽ ማስረዳት የሚችል ሐሳብ ያለበት ነው እና ምንድነው አብዛኛውም ሰዎች አሁን እዚህ ታችሁ ናችሁ የምትሰሙት ካላችሁ የሆነ ነገር ጄጅ ከማድረጋችሁ በፊት በዛ ነገር ጄጅ በመናደርገው ነገር ላይ ቀድሞ ዕውቀት ሊኖረን ያስፈልጋል። ክርስትናን ለመቃወም ስለ ክርስትና ዕውቀት ያስፈልጋል። እስልምናን ለመቃወም ስለ እስልምና ዕውቀት ያስፈልገናል። እኛ ሳናቅ እንዲሁ በሰማነው በለመድነው ባየነው ነገር ተነስተን ነበር ጄጅ ስናደርግ ስንጸየፍ የነበረው።
እና ሁላችሁ እንደምታውቁት ከዛሬ 2-3 ዓመት በፊት እፎይ የሚባል ልጅ ስለ እስልምና የሚያቀርባቸው ነገሮች አሉ። እንዴ ምንድን ይሄ ልጅ የሚለው? እኔን ያሳደገኝ ያኖረኝ ያበላኝ ያጠጣኝ ሙስሊም ነው። እሱም የሚያወራው እስልምናና እኔ በህይወት የኖርኩት 50 ምናምን የኖርኩበት ነገር ላይ ፍጹም የሚጣረስ ነገር ነው። እንዲያውም እኔ ለሱ አንዳንድ መልሶች መልሼ ነበረ። ቫይራል የወጡ ቪዲዮዎች ናቸውና ለምሳሌ ከንጽህና ጋር ተያይዞ ያቀረበው ነገር አለ። ሙስሊም የሽንት ጠብታው ፓንቱ ላይ ሰውነቱ ላይ እንዳያርፍ በጥንቃቄ የሚጸዳዳ በቀን 5 ጊዜ ዱዓ የሚያደርግ ውዱ የሚያደርግ የትኛውም መስጊድ ቢትሄዱ የሙስሊም ጫማ ሲሸት ሰውነቱም ሲሸት አይታችሁ አታውቁም። እሱ በጉድጓድ ውሃ በካካ ይታጠባሉ ብሎ ያወራል። አውዱን እየሳተ ጥላቻውን ሊያስተላልፍበት የሚፈልግ ስለ ጂሃድ የሚያወራው መልስ ሰጥቼ አውቃለሁ። ስለዚህ ከታች ያላችሁ ክርስቲያን ወንድሞችና እህቶች ካላችሁ ብዙዎቻችሁ መታችኋል ብዬ ማስባለሁኝ። እስልምናን ለመቃወም እስልምናን አጥኑ፣ ጊዜ ውሰዱ፣ ጠይቁ። ካልጠየቃችሁና ካላነበባችሁ እንዲሁ ዝም ብሎ በተነገረን ነገር ላይ ከሆነ ጥላቻ ነው የሚሆነው። ጥላቻ ደግሞ ትምህርት አይሆንም፣ ሐሳብም አይሆንም። እና እኔ ዝም ብዬ አይደለም ጨርሼ ነው የመጣሁት። አንዳንድ ጥያቄዎች የጠየቅኩት ሰዎች እንዲሰሙ በዛ ላይ ትንሽ አይነት ሂንት እንዲኖራቸው ብዬ እንጂ ኡስታዝ ዋሂድን እስልምናን ከሱ እንድቀበል የፈቀድኩበት ምክንያት አብዛኞቻችሁ እኔ በአካል አላቀውም። አሁን በቀደም ነው 2-3 ቀን እንግዲህ በቲክቶክ በፌስቡክ ያወራ ነውና እድሜውም ትንሽ ነው፣ በ10 ምናምን የምበልጠው ልጅ ነው። ቅንነቱ እውቀትን መሰረት አድርጎ የሚያቀርበው ማብራሪያ፣ ለሰዎች ያለው አክብሮትና ፍቅር፣ ለሚያምንበት ነገር ቁርጠኝነቱን እነዛ ሁሉ ማርከውኝ ፈጣሪም ለሱ ደሞዝ እንዲሆነው አስቤ ይሄ በቃ ድካሙ ንግግሮቹ ጊዜ ወስዶ የሚያወራው ሰውን ለማትረፍ ስለሆነ ያን ነገር አብዛኛው ሰዎች እንዲሰሙት በሱ ድምፅና ምሪት ነው እስልምና ልቀበል የፈለኩትና በጣም ከባድ ዋጋን የከፈልኩት። ብዙ ነገር ያሳጣኛል፣ ቤተሰብ፣ ጓደኛ፣ ልጆች፣ ማንኛውንም ነገር መራም መጠማት መሞት እንኳን ካለብኝ በደስታ ለማድረግ ላመንኩ። ከዚህ በላይ ባላደክማችሁ በትልቁ አድርጉኝ። በቪዲዮ ነው የምወጣው። ምንም ነገር ስናገር ስለፈልፍ ያላፈርኩ ሰውዬ ይህንን ነገር ለማድረግ ምንም የሚያሸማቅቀኝ ነገር የለም። ይህን ሁሉ ፈጣሪ ስለረዳኝ አመሰግናለሁ። ቪዲዮ ከፍታለሁኝ፣ ሪከርድ አድርጉትና ቀጣይ ፕሮግራሙን ዋሂድ ቀጥል። አሁን መምህሬ ስለሆንኩ ኡስታዝ ዋሂድ ቴንክ ዩ። እሺ ጥሩ ነው። ብዙ ነገር እንትን ያልከው ማለት ነው። አይ ቲንክ አህመድና ሳላ ማጠቃላይ ይሰሩበታል ማለት ነው ኢንሻአላህ። ግን ያው ሻሃዳ ማለት ብዙ ጥያቄዎች አሉኝ። ካሳመነኝ ነው ጥያቄውን የምቀበለው ስላልከኝ የምር በእነዚህ ቤዚክ በሚባሉ ጥያቄዎች አሁን ሻሃዳ ትይዛለህ ብዬ አልጠበኩም ነበር የምር ለመናገር። እኔ እንደው ቢያሰብኩት ሰዓትን በጣም ብዙ ስለሌለበት ምናልባት ሌላ ጊዜ ዛሬ ሳምንትም 2 ሳምንትም ከቻልኩ ደግሞ ወንድሞች ጋር ሪኮመንድ ለማድረግ ወይ ሳላ ጋር ወይ ኢምራን ጋር ወይ ኢብራሂም ጋር ወይ አቡኪ ጋር ወይ አህመድ ጋር ላገናኝ ነበር ያሰብኩት ነበር። ምክንያቱም እኔ ጊዜ የለኝም እና በቀን ሰሞኑን ኢንተንሲቭ ገብተህ ከዛ ጥያቄዎችን ተመልሶልህ ራስህ የሚበጀውን ከሚፋጀው የለየ ሰው ነህ። ብዙ ነገር ታውቃለህ ብዬ አምናለሁ እና ግን ዛሬ እንዲሆን ምርጫ ከሆነ እኔ የመከልከል መብት የለኝም ማለት ነው ኢንሻአላህ። እንግዲህ እስልምናን ስትቀበል የተጫነ ያስገደደ ወይም ደግሞ የደለለ ሰው አለ? እዚህ የምታውቀው ሰው ማለት እንደዚህ ተጽዕኖ ያደረገብህ ሰው አለ? በእንትን አሉታዊ ተጽዕኖ ማለት ነው አለ? እሱም መጀመሪያ እስቲ ምን አልከኝ? በትንሽ ሰከንድ እስልምና ለመቀበል ስትፈልግ ከበስተኋላ ያስገደደ አካል አለ ወይ? ያስገደደ ወይም ደግሞ የሆነ ነገር አስገደደኝ? በጭራሽ አስገደደኝ አካል የለም። ግን ቅድም እንዳልኩ ይሄን ነገር እንድሰማ እንድከታተል
አንድ እህት ነች ጥቆማ ያደረገችኝ። ብዙ ወንድሞችና እህቶች ጋር እነጋገራለሁ ስለ እስልምና፣ ራሴ ማነባለሁኝ። የኖርኩትም ደግሞ ከሙስሊም ማህበረሰብ ጋር ነው። አንዳንድ ጥያቄዎችም የጠየቅኩት ስለማላቃቸው ምናምንም ሳይሆን በዛ ላይ ዲቴል ማብራሪያም ማግኘት ስለምፈልግና ቀጣይ ደግሞ በደንብ መማር ማወቅም ስለምፈልግ እኔ መኖር ስኖር ካመንኩ ባመንኩበት ነገር ላይ በስርዓት መኖር ነው የምፈልገው። እነዛን ነገሮች እንግዲህ ጥቂት አዲስ እረኛ ከብት ያስተኛ እንደሚባል አለ የኔ ሀገር ሰው ሲተርትና ሳላውቅም እንዳልሳሳት በማላውቀውም ነገር ላይ ደግሞ ሀሳብ ሰጥቼ እናንተንም እንዳላስወቅስ ቀጣይ ስራዬ በደንብ መማር ከራሴ ጋር ህይወቴን ማቆየት ነው የምፈልገው እና በብዙ ደስታ ያለምንም አስገዳጅነት በራሴ ፍላጎት ነው። በቪዲዮም የወጣሁበት ምክንያት ምንድን ነው? ሌላ ሰው እንዳይመስላቸው ስመ ሞክሼ ተድላ የሚባል ብዙ ሰው ስለሚኖር ግሩም የሆነ ምስክርነት ስለሚሆንም ብዬ ነው በቪዲዮም እንደወጣ የሚፈለግኩትና ያ ነው እንጂ አስገዳጅ አካል ያስፈራራኝም የደለለኝም በጭራሽ ሊኖርም አይችልም። እንደዛም አይነትም ስብዕና ያለኝ ሰው አይደለሁም። መሞትን ነው የምመርጠው እንደዛ ከመሆን። ኦኬ ጥሩ። ያው በኢስላም ለሶስት ነገር ብሎ የሰለመ ሰው እስልምናው ተቀባይነት የለውም። አንደኛ ለተቃራኒ ጾታ ብሎ የሰለመ ሰው፣ ሁለተኛ ለጥቅም ብሎ የሰለመ ሰው፣ ሶስተኛውና የመጨረሻው ደግሞ ተገዶ የሰለመ ሰው እንትን የለውም ማለት ነው። ዋናው ነገር እስልምና መቀበል ሳይሆን ከተቀበልክ በኋላ ያለው ነገር ኮንቲኒቲ ጽናት ነው። ኢስቲቃማ የሚባለው ነገር ስቴድ ፋስትነስ የምንለው ነገር እሱ ነው ትልቁ ነገር። ዋናው መማርህ ራስን አፕግሬድ ለማድረግ የምትጥረው ነገር ትልቁ ነገር እሱ ነው ማለት ነው። እና አንድ ሰው መጀመሪያ እርሻ ነገር ስትሰጠው የሰጠውን እርሻ አጠቃላይ ማለት ነው በአንድ ቀን በልቼ ሊጨርሰው አትልም። ለረሃብ ውስጥ ለጠየቀ ነገር እንትን እያልክ ቀስ እያልክ ነው እንትን የምትለው። እስልምና ጋር እንደዛ ነው። ዋናው እርሻውን አግኘው። ጠዋት ከእንቅልፍ ስትነሳ የፀሐይ ብርሃንን ሙሉን አይደለም የምታገኘው፣ ለአይንህ የሚመጥንህን ነገር ነው የምታገኘው። ባህርም እንዳለ ውቅያኖስ በሰጥ ሁሉንም ጨልጬ ምንድነው በአንዴ ልጠጣው አትልም። ለሚያስፈልገ ለጥማት ያክል ነው ቀርተ የምትጠጣው። ከዚህ በኋላ እስልምና ጋር ስትመጣ ሰፊ ትምህርት ነው ያለው፣ ሰፊ እውቀት ነው። ሙሉን ልጨርሰው ማለት የምችለው አይደለም። ማናቃቸው ነገሮች ብዙ ነገሮች አሉ። እኛም እየተማረን ያለ ነው። ስለዚህ ወደፊት መማርህ እንትን ማለት እንግዲህ በህዝብ ፊት ቃል ገብተሃል እማራለሁ አውቃለሁ ምናምን ብለን፣ እኛ ጋር ደግሞ ደስ ብሎን ማለት ነው ለምነንህ ነው የምናስተምርህ አይደለም ጠይቀህን ይቅርና ማለት ነው። እኛ የምንለው ከሰለሙ በኋላ እባካችሁ ተማሩ፣ ቁርአን ቅሩ፣ ትምህርት ተማሩ፣ ዲናችሁን ወቁ እባካችሁ ብለን ነው የምንለው እና ይሄን ነው እንትን የምንለው። ኢንሻላህ እሱን አስተካክለን አሬንጅ አስተማሪዎች አድርገን እንድትማር እናደርግሃለን ኢንሻላህ። እንግዲህ እስልምና መቀበል ከፈለክ እኔ የምለውን ተከትለ ትላለ ማለት ነው። ሻሃዳ ትላለ ማለት ነው። ድምፅ ጠፍቷል። አለሁ እየጠበቅኩ ነው። ኦኬ እኔ የምለውን ተከትለ ትላለ ማለት ነው። ያው ትርጉሙን መጀመሪያ ልንገርህ። ላኢላሃ ኢለላህ ማለት ከአላህ በስተቀር በሐቅ የሚመለክ አምላክ የለም ማለት ነው። መሐመድ ረሱሉላህ ማለት ደግሞ ረሱል ሰለላሁ ዐለይሂ ወሰለም የአላህ መልእክተኛና ባሪያ ናቸው ብሎ ቁርአን በእሳቸው ላይ የወረደው ቁርአን ያላህ ንግግር ነው ያላህ ቃል ነው ብለህ ታምናለህ። እሳቸው ደግሞ ኦንቶሎጂካሊ እንደኔና እንዳንተ ሰው ናቸው። ከሴት የሚለዩት ጾታቸው ወንድ ነው። ሜታፊዚካሊ ከኛ የሚለዩት ነገር ምንድነው? ሜታፊዚካሊ ነው የሚለዩት፣ በማንነት ይለያሉ። እሳቸው ነብይ ናቸው፣ መልእክተኛ ናቸው። እንደገና ደግሞ የነቢያት ቆንጆና መደምደሚያ ናቸው ማለት ነው። ይሄ ነው እንትኑ። ድረሱልን አንላቸውም፣ አንጠራቸውም፣ ወደ እሳቸው ደዋ እናድርጉ። እሳቸው ፍጡርም ሰውም ስለሆኑ ማለት ነው። ይሄ ነው ያለው ነገር። መልእክተኛ መሆናቸውን ብቻ አንድ ሰው መመስከር አለበት ማለት ነው። እኔ የምለውን ተከትለህ ትላለህ ማለት ነው ኢንሻአላህ። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ እኔ ከአላህ በስተቀር በሐቅ የሚመለክ አምላክ የለም ብዬ በልቤ አምኜ በአፌ እመሰክራለሁ።
በልቤ አምኜ ባፌ መሰክራለሁ። እኔ እኔ መሐመድ የአላህ ባሪያና መልእክተኛ መሆኑን በልቤ አምኜ በአፌ እመሰክራለሁ። ማሻአላህ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ተክቢር፣ አላሁ አክበር፣ ተክቢር፣ አላሁ አክበር። ወደ ዲኑል እስላም በሻሃደተይን ገብተሃል ማለት ነው። ከዛሬ ጀምሮ ሙስሊም ወንድማችን ነህ። የእስልምና ወይም ደግሞ የዲኑል ኢስላም ተከታይ ነህ። በጣም ደስ ብሎናል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ተክቢር፣ አላሁ አክበር፣ ተክቢር፣ አላሁ አክበር። አላህ ይቀበልህ። ዱዓ አድርግልን ለኛም እንግዲህ ኢንሻአላህ አላህ ይቀበልህ። በጣም ደስ ብሎናል። ከዚህ በኋላ አንተ እንደተወለደ ሕፃን ልጅ ኃጢአትህ በሙሉ ታጥቦልሃል። አውቀህ በድፍረት ሳታውቅ በስተት የሰራው ኃጢአት በአጠቃላይ ይቅርታ አላህ አድርጎልሃል። ማሻአላህ አልሐምዱሊላህ። ዱዓ አድርግልን። ወንድሞች እንግዲህ ደስታቸውን ይገልጻሉ። እንግዲህ አሁን ከሳላ ልጀምርና ወደ አህመድ እንትን ላለው ሁላችሁም